እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አላችሁ። ሰላም ቤተሰብ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት እንግዲህ የገኒና የሙሉጌታ ልጅ የሆነችው መክሊት ሙሉጌታ ተመርቃለች ማለት ነው። በመጀመሪያ እንኳን ደስ አለሽ ማኩዬ። እንግዲህ ቤተሰብ መክሊት ሙሉጌታ ስትማር የነበረችው ህግ እንደሆነ ማናችንም የምናውቀው ነው። ከ4 አመት ልፋት ከ4 አመት ድካም በኋላ እንግዲህ ተመርቃለች ማለት ነው። ቤተሰብ ሁላችሁም እንግዲህ በዚህ አጋጣሚ ኮንግራ በሏት። ይህንን በማስመልከት ደግሞ ከአባቷ ሙሉጌታ የመኪና ስጦታ ተበርክቶላታል ማለት ነው። እንግዲህ ያው መኪና እንዳላት ሁላችንም እናውቃለን፣ ግን ከዛ የተሻለ ከዛ የበለጠ የሚገርም መኪና ተሰጥቷታል ማለት ነው። ከእናቷ ከገኒ ደግሞ የሚገርም የአንገት ወርቅ እና የአንገት ወርቅ ሰጥታታለች ማለት ነው። እናቷ ገኒ ደግሞ በዚህ አጋጣሚ መክሊት ከዚህ የበለጠ ይገባሻል ለማለት ፈልጋለሁ። በጣም የሚያስቀኑ ቤተሰብ ናቸው። እንግዲህ ሁላችሁም እንኳን ደስ አለሽ እያላችሁ በኮሜንት ያው እንግዲህ ወንድሞቿም እንግዲህ እንደሚታወቀው በጣም ጎበዝ ተማሪዎች ናቸው። ቅዱስም ቢሆን ዳዊትም ቢሆን ልዑልም ቢሆን በጣም ጎበዝ ተማሪዎች ናቸው። እንግዲህ የእሷን ቦታ እንደሚተኩ ተስፋ አረጋለሁ። እንግዲህ ያስታውቃሉ፣ አያያዛቸው ራሱ በጣም ጎበዝ ናቸው። ያው ቅዱስም 12ኛ ክፍል እንዳለፈ የሚታወቅ ነው። አሁን 1ኛ አመት ወይ 2ኛ አመት እየተማረ ቢሆን ነው። ኢትዮጵያ ላይ ካሉ ቤተሰቦች እንግዲህ በጣም ምርጦቹ እምላቸው ናቸው። እንግዲህ የገኒ ፋሚሊ እንደውም ከባሏ ጋር መታረቋ እንግዲህ በጣም የሚገርም ነገር ነው። በጣም የሚያስደስት ከእነሱም አልፎ የኢትዮጵያ ሕዝብ በሙሉ ያስደሰተ ነገር ነው ከባሏ ጋር መታረቋ። ምክንያቱም እንደዚህ አንድ ላይ በማይሆንበት ሰዓት ለልጅም ጥሩ አይደለም እና በጣም ደስ የሚል ነገር ነው። እንግዲህ መክሊትዬ በጣም ጎበዝ ጠበቃ እንደምትሆኚ ሁላችንም ተስፋ እናረጋለን። ሀገር የሚኮራብሽ ልጅ እንደምትሆኚም ተስፋ እናረጋለን። እንግዲህ አባቷ ሙሉጌታን በጣም ተደስተዋል። ሁሉም በቃ ቤተሰቦቿ በጣም ተደስተዋል። አሁን በቅርቡ ቪዲዮ ይለቁላቸዋል ማለት ነው። ትንሽ ነገሮች ስላልተመቻቸላቸው ነው፣ ይለቁላቸዋል። ወንድሞቿ ደግሞ ተሰባስበው የሰጧትን ስጦታ እኔ አልነግራችሁም። ቪዲዮን እነሱ ቪዲዮም ከመልቀቃቸው በፊት ሳታዩ አሁን ግቡና ወንድሞቿ ይሰጧታል ብላችሁ የምታስቡትን ጊፍት ኮሜንት ላይ ጻፉልኝ። እኔ አውቀዋለሁ ወንድሞቿ የሰጧትን ጊፍት፣ ግን እናንተ ብትገምቱ ጥሩ ነው ብዬ አስባለሁ። ገምታችሁ ትክክል ከሆናችሁ እንግዲህ በጣም ጎበዝ ናችሁ ግምት ላይ ማለት ነው። ወንድሞቿን በጣም ብሶ ነው የተገኘው። በቃ በሚገርም ሁኔታ ነው ምርቃቷን ያከበረችው። እንግዲህ መክሊት ከአባቷ ጋር ያላት ግንኙነት ደግሞ በጣም ደስ የሚል ነው። አባቷ በጣም ነው የሚወዳትና መክሊትዬ እንኳን ደስ አለሽ ለማለት ፈልጋለሁ በዚህ አጋጣሚ።